የታሪካችን ግርማ የባህላችን ልዕልና የሰላም ተምሳሌትና ለዘላቂ ልማት ራዕይ ነው። ታሪክ የትውልድ መስተዋት ነው። ባህል የማንነት መሰረት ነው። እሴት ደግሞ የተከታዩ ትውልድ ጠንካራ የኑሮ ሀዲድ ነው። ኢትዮጵያን ማወቅ ማለት የጥንታዊ ስልጣኔን አሻራ ማንበብ፣ የጀግኖችን መስዋዕትነት ማክበር፣ የባህል ብዙሃነትን ማድነቅ፣ በተፈጥሮ ውበት መደነቅና የህዝቦቿን የጋራ ማንነት መረዳት ጭምር የሚያካትት ነው። ኢትዮጵያ በታሪክ የቆመች፣ በባህል የተዋበች፣ በሰላም እሴቶች የተገነባች እና በትጉ ህዝቦቿ ወደ ዘመናዊ ልማት በመጓዝ ላይ ያለች ታላቅ ሀገር ናት። የዚች ሀገር እውነተኛ ሀብት በወርቅ በነዳጅ ወይም በሌሎች የተፈጥሮ ሀብቶች ብቻ አይለካም። የእርሷ ሀብት በህዝቦቿ አንድነት፣ በብሔረሰቦቿ መከባበር፣ በባህሎቿ ውበት፣ በዜጎቿ ትጋት፣ በወጣቶቿ ተስፋና በአዛውንቶቿ ጥበብ ውስጥ ይገኛል። ከሰሜን ከፍተኛ ተራሮች እስከ ደቡብ ለምለም ሸለቆዎች፣ ከምስራቅ ሰፊ ሜዳዎች እስከ ምዕራብ ጥቅጥቅ ደኖች ድረስ የምትዘረጋው ውብ እናት ኢትዮጵያ የተፈጥሮ እና የባህል ቤተ መዘክር ናት። ከ80 በላይ ብሔር ብሔረሰቦችና ህዝቦች በልዩ ልዩ ቋንቋ፣ ባህል፣ ልምድና የአኗኗር ዘይቤን ተክነውባት ቢኖሩም ሁሉንም ግን የሚያስተሳስረው አንዱና ግዙፉ ኢትዮጵያዊ ልብ ነው። በዚህም የብዙሃነት ሀብት ውስጥ የጋሞ ምድር ከህዝቦቿ ጋር ልዩ ስፍራም ይሰጣታል። የጋሞ ህዝብ የጥንታዊ እሴቶች ጠባቂ፣ የትጋት አርያ፣ የሰላም አቀንቃኝ፣ የሽመና የጥለቱ ባለሙያ፣ የእርከን ችሎታና የእጅ ጥበቡን ባለቤት ነው። ከህብር ድንጉዛ ሽመና እስከ ተራራው እርሻ ጥበብ፣ አዛውንቶች አባታዊ ምክር እስከ ወጣቶች ባህል ተቀባይነት ጋር አሁን ድረስ በመዝለቁ በራሱ የጋሞ ማህበረሰብ ባህሉን ከዘመን ጋር እያስማማ በጠበቀ ጎዳና ላይ መሆኑን ውብ ማሳያ ነው። ማህደር ከተገለጠማ የኢትዮጵያ ታሪክ በድሎች የተሞላ ነው። አድዋ ማይጨው ውጫሌ ነጻነት ምልክት ሆና ለጥቁር ህዝቦች የተስፋ ብርሃን አሳይቷል። ሀገራችን ኢትዮጵያ በሉዓላዊነት ተጠብቃና የሀገር ፍቅር ምሳሌ ሆና በታሪክ ውስጥ ዛሬም ተመዝግባለች። እነዚህ የአባቶቻችን ድሎች ዛሬን ለጦርነት ሳይሆን ለሰላም፣ ለነጻነት፣ ለአንድነት፣ ለእድገት መሆኑን አውቀን የተከፈለውን ዋጋ አንዘነጋውም። የጋሞ መልክዓ ምድራዊ ውበት የኢትዮጵያ የቱሪዝም ብልጽግና አቅም ማሳያ ተደርጎ ይወሰዳል። የአባያና የጫሞ ሐይቆች፣ የነጭ ሳርና የማዜ ብሔራዊ ፓርክ፣ የአዞ ገበያ፣ የአዞ እርባታ፣ የቢልቦ ፍል ውሃ፣ አርባ ምንጮች፣ ውብና ጥቅጥቅ ያለው ደን፣ የጉጌ ተራራ፣ የ42ቱ ደሬዎች የቱሪዝም እምቅ አቅምና የዶርዜ ባህላዊ መንደሮች፣ ከተራራው ደጋ እስከ ታላቁ የስምጥ ሸለቆ ወርዶ የሚዘረጋው መልክዓ ምድር ለቱሪዝም ይሁን ለምርምርና ለዘላቂ ልማት የማይተካ ሀብት ነው። የዛሬዋ ኢትዮጵያ ፈጣን የኢኮኖሚ እድገትን በመፈለግ ላይ ስትሆን ልጆቿም የነገውን ኢትዮጵያ ከዘመናዊነትና ከባህላዊ ሴቶች ጋር በማጣጣም ለመገንባት የቆረጡና ዘመኑን የሚዋጁ ከመሆን አይሰንፉም። እውነተኛ ልማት ማለት ባህል ማጥፋት ወይም አለመከተል አይደለም፣ ሴቶችንም መናድ አይደለም። ይልቁንስ ትውልድ ጥበብን ጠብቆ ከሳይንስ ከዘመናዊ ቴክኖሎጂና ከፈጠራ ጋር ማጣመር ነው እንጂ። የእሴት ልማት ከኢኮኖሚ ልማት በፊት ሲቀድም ብቻ ነው ዘላቂ ሀገርን መገንባት የምንችለው። ስለዚህ ይህንን የኢትዮጵያ ታሪካዊ ግርማ፣ የብሔረሰቦቿን አንድነት፣ የተፈጥሮዋ መልክዓ ምድር ግሩም የሆነውን ባህላችንን አክብረን እሴቶቻችንን ሳንንድ መጠበቅ አለብን። ያለ መልካም እሴት ጤናማ ህንፃን እንጂ ማህበራዊ ተቋምን መገንባት አንችልም። የአርባ ምንጭ ተፈጥሯዊ ገጽታ የቱሪዝም ሀብቷና ዘላቂ ኢኮኖሚ ልማቷን በአንድ ማዕቀፍ ውስጥ ለማሳደግ የትናንት በጎ ውርሳችንን አክብረን የነገዋን ብሩህ ኢትዮጵያ በጥበብ በሰላም በፍቅር እንገንባ በማለት እንደ አንድ ዜጋ በፍቅር ጥሬን አቀርባለሁ። በቀጣይ ፕሮግራሞች እስክንገናኝ ድረስ ቸርን ሰንብት።